ድግምት የድግምት መጽሐፍ ያሰቃዩት ወታደሮች 570 ወታደሮች ናቸው። እርሱን እርቃኑን ሰቅለው ገደሉት። አንድ ወዳጄ መጽሐፍ ይዤ ስመጣ አየኝና እሱን የድግምት መጽሐፍ ጥለሽ ለምን ግን ጌታን አትቀበይም አለኝ ደፈር ብሎ። ድግምት ጌታ ከመጽሐፉ ላነብለት ብጠጋ ወጋሁት አለኝ። ከተወጋው አይቀር ይህን ቪዲዮ ለመስራት ካሜራዬን አበራሁት። የተባልኩትን ባለማመን እጄ ላይ ያለውን መጽሐፍ አዙሬ ያነበብኩት። ግብረ ሕማማት ይላል። ግብር ማለት ስራ፣ ሕማማት ማለት መከራ። የጌታ መከራ የሚታሰብበትን መጽሐፍ አዙሬ ያየሁት። መጽሐፉ የጌታን መከራ በሰዓታት ከፍሎ ይተርካል። በአይሁድ መያዙን፣ መገረፉ፣ መተፋቱ፣ መዘበቱ፣ በመስቀሉ ላይ ሳለ ጌታ የተናገራቸውን ቃላት እስከ ሞቱ እስከ ቀብሩ፣ ስለ ትንቢቱ፣ ስለ ፍጻሜው ያትታል። ቀጠል አድርጎ መጽሐፉ በጌታ ሕመም ወቅት ስለነበረው ስለ መከራው ሚስጥር፣ ስለ ሃይማኖታዊ ስርዓቱ፣ ስለ በለሱ መድረቅ፣ ስለ 10 ደናግል፣ ስለ ታላቁ ግብር አውርቶ በህሊናዬ ጌታ የከፈለውን ዋጋ ከመከራው እንድሳተፍ በምናቤ ይጠራል። ወደ ንስሐ ወደ ትህትና እንዳዘነብል መጽሐፉ ይጮሃል። በሐሳብ ጭልጥ ባልኩበት ያው ተመሳሳይ ድምፅ ቀሰቀሰኝ። ወጋሁት ደገመው። በሰሙነ ሕማማት ጌታ የተቀበለውን መከራ ለመዘከር ባስብ የወጋኸኝ ልጅ ግን ይሄንን ታውቅ ይሆን? በዚህ ሳምንት ብሎም በዚህች ዕለት ሰኞ አንጽሖተ መቅደስ ብላ ሰኞን ሰይማ ጌታ በመቅደስ ገብቶ ነጋዴና ለዋጮቹን አጸዳ፣ ፍሬ አልባዋን በለስም ረገመ ብላ እኛንም ምእመኑን ሰውነታችሁን የመልካም ነገር መቅደስ ነውና ከክፉ ሐሳብና ኃጢአት ንጹ፣ እንደ በለሷ ቅጠል ብቻ በውጫዊ ስርዓት ሳይሆን የመልካም ስራ ፍሬ አፍሮ ያለች ዕለተ ማክሰኞን የጥያቄ ቀን ብላ ሰይማ ጌታ በአይሁድ መምህራን የጠየቁትን ክፉ ምክር በሰማያዊ ጥበብ መልሷል ስትል እኛን ምእመኑን በከንቱ ዓለማዊ ክርክር አትጠመዱ ራቁ ብላ በምግባር ተዘጋጅታችሁ ንቁ ብላ ያስተማረች በዚህ ሳምንት እሮብን የምክር ቀን ብላ ሰይማ ይሁዳ ጌታን ለመሸጥ መከረ፣ በአንጻሩ አንዲት ሴት ውድ ሽቶ በጌታ እግር አፍስሳ ፍቅር ገለበጠች ሲል እኛ ልጆቿን ከክህደት ከምቀኝነት ምክር ራቁ፣ በእንባ ንስሐችሁን አቅርቡ ስትል ለዚህም ዕለተ ሮብን በጾም አስቡ እያለች ሐሙስን ጸሎተ ሐሙስ ብላ ሰይማ የዓለም ጌታ የደቀ መዛሙርቱን እግር አጠበ፣ ስጋውና ደሙን ለቁርባን ሰጠ ስትል እኛን ምእመኑን እርስ በእርሳችሁ ተዋደዱ፣ በትህትና ሌላውን አገልግሉ፣ ራሳችሁን ለቅዱስ ቁርባን አዘጋጁ እያለች ዓርብን ስቅለት ብላ ሰይማ ተሰቀለ፣ መከራን ተቀበለ፣ ሞተ ብላ እኛን ምእመኑን ለኃጢአታችሁ በመጸጸት ስገዱ፣ ዓለማዊ ደስታን ሽሹና በፍጹም ጌታ ፍቅር በአክፍሎት እስከ ትንሣኤ ሌሊትን ታገሱ ያለች ቅዳሜን ቀዳም ስዑር ብላ ሞትን ድል ነሳ ብላ በትንሣኤው ብርሃን በጸጥታ ተስፋ ጠብቁ፣ የሰላም ምልክት የሆነውን ቄጠማ ይዛችሁ ጠብቁ፣ ተዘጋጁ ያለች የማይሰማው ተሰማው፣ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ዓለምን የፈጠረ ጌታ በመስቀል ላይ ተራቆተ፣ የማይራበው ተራበ፣ የማይጠማው ተጠማ፣ የማይታመመው ታመመ ስትል ዘይት ገሰስ ተገሰሰ ያለች እንደ በግ ሊታረድ ተነዳ፣ በሸላቾቹ ፊት ዝም እንዳለ፣ በደካማነት ሳይሆን በስልጣኑ ራሱን ለሞት አሳልፎ እንደሰጠ፣ ኃይሉን ደብቆ በትህትና ሞተ ስትል መስቀሉ የፍቅር ዙፋኑ፣ እሾሁ የክብር ዘውዱ፣ ቀኖቹ ደግሞ የድል መሳሪያዎቹ መሆኑን አውቃ መሆኑን ነግራ በፊቱ አስደፍታ ኪርያላይስ ሆናስ ብላ ጌታ ሆይ ማረን እያስባለች በትህትና የምታሰግድ ቤተክርስቲያን ውስጥ ሆነን እውነት እውነት እኛ ጌታን አናውቅ ይሆን? የሰው ልጅን ዕጣ ፈንታ ለዘላለሙ የለወጡ 7 ቀናት ላይ ሆነን እውነት ከተንኮል ጋር የተጋጨችበት ብርሃን ከጨለማ ጋር የታገለበትን ወሳኝ መድረኩን ጽፋ መዝግባ አጽፋ ሰብካ አሰግዳ አጹማ አጸልያ ጌታን ያስተዋወቀች ቅድስት ቤተክርስቲያንን ጌታን ሳታቀርታ ነው የድግምት መጽሐፍ ያዝሽ ይህን ጥለሽ ወደ ጌታ ነው ያልከኝ? ወጋውሽ ነው ያልከኝ? እንደውም እኔ ወጋው ነገርነት ወጋው። ክርስቶስ አካሉ ላይ ያላረፈ የመከራ አይነት የለም። ሁሉም አካሉ ላይ ምንም አይነት ስቃይ ሁሉም አይነት ስቃይ አርፎበታል። ሁሉ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ድርሳነ ማህየዊ ይናገራል። ክርስቶስን የገረፉት ወታደሮች ያሰቃዩት ወታደሮች 570 ወታደሮች ናቸው ይላል። ስንት ወታደሮች ናቸው? 570 ወታደሮች ናቸው። ወታደሮቹ አይሁዳውያን አይደሉም፣ እስራኤላውያን አይደሉም፣ ሮማውያን ናቸው። ምን ማለት ነው? አህዛብ ናቸው። ምን ማለት ነው? አይጾሙም፣ አይጸልዩም፣ አይሰግዱም፣ ስፖርት ይሰራሉ፣ እንደ ወታደር ይኖራሉ። ጡንቻቸው ጠንካራ ነው፣ ጨካኞች ናቸው። 570 ወታደር እያንዳንዱ ብዙ አይነት መከራ ክርስቶስ ላይ ያሳርፋል። እያንዳንዱ አሁንም ድርሳነ ማህየዊ የመከራውን ቁጥር ሲናገር 19125 የመከራ አይነት ተቀብሏል ይላል። 19125 ብር አይደለም፣ ሳንቲም አይደለም፣
የደሞዝ ቁጥር አይደለም፣ የመከራ ቁጥር ነው የነገርኳችሁ። 19125 የመከራው ዝርዝር ቁጥር አይደለም፣ የመከራው አይነት ነው የነገርኳችሁ። ክርስቶስ ወደ ሊቃነ ካህናቱ ሲሄድ በአለት እየተጎተተ ነው ሄደው። ይሄን ታውቃላችሁ። በአለት ጥሩ ቦታ ተፈልጎ ድንጋይ ያለበት ሹል ድንጋይ ያለበት ቦታ ተፈልጎ አንገቱ ላይ ገመድ ታስሮ መሬት ላይ ሲወርቅ ያውም በጀርባው አይደለም በአፍጢሙ ተደፍቶ በአለቱ እየተጎተተ እየተፈጠፈጠ ነው ወደ ሊቃነ ካህናቱ የሄደው። ደሙን አይጠርጉለትም ነበር። ደሙን አይጠርጉለትም ነበር። እንዳውም ፊቱን እየሸፈኑ ይፈቱት ነበር። ጭንቅላቱ ላይ በትር ያሳረፉበት ነበር። ተነበይ ለነ አንተ ክርስቶስ ከሆንክ ትንቢት ተናገር፣ ማን ነው የመታህ ይሉት ነበር። ፊቱን ከገለጡት በኋላ ምራቃቸውን ይተፉበት ነበር። ሁሉንም አይነት ስድብ ተሰድቧል። ሁሉንም አይነት መከራ፣ ሁሉንም አይነት ስቃይ ተቀብሏል ክርስቶስ። መታረድ ማለት ይሄ ነው። ላዩ ላይ 70 የሚደርስ የብረት እሾህ ጭንቅላቱ ላይ ተደርጓል። ከ70 ውስጥ ይላል ድርሳነ ማህየዊ አንዱ ረጅም ነው ይላል፣ አንዱ በአናቱ በጭንቅላቱ ትክክል የተደረገ ነው። በሚስማር በመዶሻ ከላይ ሲመቱት እስከ ልቡ ድረስ ይወጋው ነበር። እስከ ልቡ ድረስ ውስጥ ለውስጥ። ይሄ ሁሉ ሆኖ ምን እንደሚል ታውቃላችሁ? የሚያደርጉትን አያውቁምና ምን በላቸው? አባቱ ይቅር በላቸው። እርሱን እርቃኑን ሰቅለው ገደሉት። የዋህነቱን ሲያይ በጋለው። ወገኖቼ የተራቆትነውን ጸጋችንን መልሶ ሊያለብሰን ስለኛ ተራቆተ። ሊያከብረን ተዋረደ። ሊፈውሰን ቋሰለ። ከችንካር ሊያላቅቀን ተቸነከረ። ጣፋጩን ሊያጠጣን ሐሞትና ከርቤ መራራውን ቀመሰ። የሕይወት አክሊል ሊያቀዳጀን የሾህ አክሊል ተደፋበት። እየቆሰለ የፈወሰን፣ እየተዋረደ ያከበረን፣ እርቃኑን ውሎ ጸጋውን ያለበሰን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ከፍለው ምንም ነገር ስለሌለ ክብርና ምስጋና ይግባው።